እስከ 25 ያለው ባይሩ ኦሬዲ ዘምረውታል። ግን የተዘመረው በብሪታን ወጀላ ለምሳሌ ኪክጌው ዘፍጥረት ምዕራፍ 2 ከቁጥር 18 ጀምሮ አነባለሁ። ብዙ እየገለጣችሁ ደግሞ ታደለም አንድ ገጽ ብቻ እንደዚህ ገለጥ ካረጋችሁ ወዲህ ታገኛላችሁ። በጌታ በኢየሱስም ክፍሉን አነባለሁ። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ ሁሉም ሰው ይበልልኝ መልካም አይደለም። ቀጥሎ ምን ይላል? የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ። በምን ስም እንደመጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲትን አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ ስንት ይሆናሉ? አንድ ሥጋ ይሆናል። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። እንጸልይ። አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። በክርስቶስ ኢየሱስም ክብርና ምስጋና ላንተ ይሁን። በዚህ ማለዳ በእግሮች ስር ቁጭ ብለናል። እንደለመድነው አንተ ለመስማት ነው የመጣነው። በኢየሱስም ተናገር። አንተ ስትናገር በአንድ አቅጣጫ ብቻ አይደለም፣ በብዙ አቅጣጫዎች የምትናገር ቃል ያለ አምላክ ነህ። እግዚአብሔር ሆይ በዚህ አጋጣሚ ላላገቡ ወጣቶች፣ ላገቡ ባለትዳሮች የልብህን ሐሳብ እንድትገልጥልን በኢየሱስ ክርስቶስ እንጸልያለን። እግዚአብሔር በዚህ ማለዳ በዚህ ሰርግ ምክንያት ከምተላለፈው ከሕያው ቃል የተነሳ በአንዳንዶች ትዳር ውስጥ እግዚአብሔር የዘላለም አምላክ ያለባቸው ሕመም በኢየሱስም የተፈወሰ ይሁን። የታመመ ትዳር በኢየሱስም ይፈወስ። መገኘት ያስደንቀን። እግዚአብሔር የዘላለም አምላክ በዚህ አጋጣሚ ጸልያለሁ። ለትዳር ደርሰው እግዚአብሔር ማግባት የፈለጉ ነገሮች ላልተመቻቹላቸው የትዳር በሮች በኢየሱስም ይከፈቱ። ለአዳም ሔዋንን አዘጋጅተህ የሰጠ እግዚአብሔር በዚህ ጉባኤ ላሉ ለብዙ አዳሞች በኢየሱስ ክርስቶስም ሔዋናቸውን ስጣቸው። ለብዙ ሔዋኖችም አዳማቸውን በኢየሱስም ስጣቸው። ትዳር የእግዚአብሔር ፈቃድ ነው። ሰይጣን ደግሞ ይሄ እንዳይሆን በብዙ አቅጣጫ እየተዋጋ እያበላሸ ባለበት ዘመን ነው ያለነውና እግዚአብሔር የእያንዳንዳችን ትዳር ባንተ እየተጠበቀ ይሁን። የቃል ደጅ ይከፈትልን። እናመሰግናለን በኢየሱስ ጻድቅ ስም አሜን። እግዚአብሔር ለዘላለም የተባረከ ይሁን። ይሄ ክፍል እንግዲህ ለመጀመሪያ ጊዜ እግዚአብሔር ለሰው ልጅ ትዳርን የመሰረተበት የጋብቻ መሰረትን የምንመለከትበት እንዴት ባለ መልኩ ነው የተዘጋጀው የሚለውን ግልጽ የሚያደርግ ክፍል እንደሆነ እንመለከታለን። ጋብቻ መጽሐፍ ቅዱስ እንደሚያስተምረን በሁለት የተለያየ ጾታ ባላቸው ሰዎች እንደ እግዚአብሔር ፈቃድ ተገናኝተው በሕይወት ዘመናቸው አብሮ ኖሮ የሚጨርሱት የሰው ሳይሆን የማን ተቋም ነው? እግዚአብሔር ተቋም ነው። ጋብቻ የማናችንም ተቋም ሳይሆን መስራቹ ማን ነው? እግዚአብሔር ነው። በየትኛውም መንገድ ተገናኛችሁ የተጋባችሁ ሰዎች እግዚአብሔር በየትኛውም መንገድ አገናኛችሁ፣ አንዴም ተገናኝታችኋል። ከዛ ከተገናኛችሁበት ጊዜ ጀምሮ የእናንተ አይደለም፣ እንደፈለጋችሁ ማድረግ የምትችሉት አይደለም። እግዚአብሔር አገናኝቷችኋል። እስከ መጨረሻው ድረስ አብራችሁ የምትኖሩበት ነው። ለዚህ ጥሩ ማሳያው እግዚአብሔር አዳምንና ሔዋንን ሲያገናኛቸው ከአማራጭ ጋር አይደለም። ሔዋንን 1 2 3 አርጎ ኦነር ይመታናው ዳንቴው ሲኒዮ ከቡጂኮ ሎጊዲ ሲናአ ሄዛው ተደመደበኝ። ስለዚህ ምንም አማራጭ የለም። ከተገናኙ አብሮ መኖር ነው። ካልተመቸም የማይመቸውንም ተሸክሞ መኖር ነው እንጂ ምንም አማራጭ የለም። አንዴ መጽሐፍ ቅዱስ ላይ እንዳትፈልጉ እንደዛ የሚል የለም። ግን
ሔዋን አዳምን እንዲህ አለቻለሁ፣ አዳምዬ ወዬ በጣም ነው የምወድህ ስትል ምን አማራጭ አለሽ አላት። ምን አማራጭ አለሽ? ኒባረቢዮስ የተነተሰናፈ ሌላ ምን አማራጭ አለ? ወደሽ ነው የምትወጂው ማለት ነው። ስለዚህ አማራጭ እንዳይኖር አድርጎ ነው እግዚአብሔር መጀመሪያም ጋብቻን ሲመሰርት። ስለዚህ በዚህ ልክ ነው በትዳር ውስጥ ያለን ሰዎች ማየት ያለብን። አንዳንድ ጊዜ ምንም በሌለ በባዶ ተጋብተው ሰዎች ትዳር በባህሪው የበረከት ቦታ ስለሆነ በባዶ ምንም በሌለበት ይጋቡና እግዚአብሔር ይባርካቸዋል። ሁለት በሶስት በሆነች ክላስ ጥሩ ፍራሽ መግዛት በማይችሉበት ሁኔታ ይጋቡና ወደ አካራይ ደረጃ ያሳድጋል። እየሰማችሁ ነው? በቃ ለአንዳንዶች መልእክት ነው። ሰዎች እየሳቁ እየተቀበሉ በጣም በትንሽዬ ክላስ ማለት ነው። በትንሽዬ ክላስ የሚያሳዝነው ነገር ምንድነው? እንደዛ አይነት ሁኔታ ላይ ጀምሮ እግዚአብሔር በብዙ ባርኳቸው ከተባረኩ በኋላ የመኖር እድል ያላገኙ ብዙ ሰዎች አሉ። ጌታ ይገስጹ። አሜን አትሉ? ስትባረኩ ይበልጥ እንድትኖሩ ነው እግዚአብሔር አስቦ የባረካችሁ እንጂ በተባረካችሁ መጠን አይናችሁ ወደ ሌላ እንድመለከት አይደለም። ስለዚህ ቆም ብለን ልናስብ ያስፈልጋል። ትዳር በእግዚአብሔር የተመሰረተ የማን ተቋም ነው? ለዚህ ነው አንዳንድ ጊዜ እኔ በቤተ ክርስቲያን መጋቢ ሆኜ ወደ 10ዎቹ እያገለገልኩ ነው ያለሁትና በእነዚህ ዓመታት አንዳንድ ጊዜ ትንሽ እግራቸውን ወጣ ያሉ ሰዎችን እግዚአብሔር ነው ያለው። ድንገት በመኪና አደጋ በሆነ ነገር ያ ለምን? ትዳር የማን ስለሆነ? የእግዚአብሔር ተቋም ስለሆነ ትንሽ መማጠጥ እግሩን ወደ ውጪ ማውጣት ሲጀምር ያለ ርህራሄ ይመጣል። ዛሬ በደንብ አድርጋችሁ ስሙ እና ኑሮ ገብቷችሁ ትላንትና ረስታችሁ እግራችሁ ወጣ ወጣ ያለ ልባችሁ ወጣ ያለ ቤት ውስጥ የሌላችሁ አካላችሁ ያለ መንፈሳችሁ ግን የተወሰደባችሁ ሰዎች በደንብ ስሙ። ጧነው ያደርገው አለው ያልክ ያጠፋል። ምክንያቱም ትዳር የማን ተቋም ነው? ለዚህ ነው ሚልኪያስ 2 ላይ እግዚአብሔር በእናንተ መካከል አይፈርድምን? በልጅነት ሚስት ላይ የምታደርገው ነገር እግዚአብሔር አያይምን ይላል። ጎሬ ለምን እኪቶላዩ ኦላና ሜዳም ቢደቶሳይ በእኔ ስለዚህ እናስብ። አንድ ጊዜ አንዱ ወደ ቤቱ ጋበዘኝና እንዲህ ሲገባ ትንሽ እንትኑ እውነት ለመናገር ቤቱን ጥሩ አርጋ አልያዘችም ልጅቱ። ግን ወዲያው ከአፉ የወጣው ቃል በጣም ገረመኝ። ፓስተር እንግዲህ ድሮ በወጣትነት ብዙ እውቀትን በሌለበት ከገጠር ዝም ብለን ያገባናት ስለሆነች ምን ያለ ነው ማለት ነው? እየተቆጨ ነው ማለት ነው። ባላገባውና እያለ ነው እና ከገጠርም በሆነ አግብታ ነው በቃ ብዙ ባል መጀመሪያ ማን አስገደደ? በፈጠራ ነው እንዲያገባው። ስለዚህ ጋብቻ ትዳር የማን ተቋም ነው? እግዚአብሔር ተቋም። ተጠንቀቃችሁ ያዙ። አሁን ቤተ ክርስቲያን ውስጥ ቅዱሳን በጣም የሚያሳዝን ነገር ክርስቲያኖች እያደረጉ ነው። አንዳንድ ጊዜ ፍርድ ቤት ላይ ያሉ ዳኞች ፓስተር እናንተ ቆይ ምን እየሰራችሁ ነው? ሰው ሁሉ እኮ የት ነው ያለው? ፍርድ ቤት። ጨው ታበዛለች ብሎ ፍርድ ቤት ይሄዳል። በተራ ምክንያቶች ማለት ነው። በተራ ምክንያቶች። ስለዚህ ልናስብ ያስፈልጋል። ሁለተኛ በዚህ ሐሳብ ላይ ወደ ዋናው ሐሳብ ከመምጣት በፊት እንደ መግቢያ ያየሁት ምንድነው? ለትዳር ለሁለቱም ሰዎች አስፈላጊውን ጓደኛ የሚያዘጋጀው ማን ነው? እግዚአብሔር ነው። የእናንተ ያልሆነ ሲሄድ ምናልባት አትደንግጡ። እግዚአብሔር ትክክለኛ ሰውን ይስጣችሁ። በተለይ ወጣቶች እየሰማችሁ ነው። ሞት አለው አትቁሉ፣ ምንም አትሞቱ። እሱ የመጨረሻ ሰው ነው እንዴ? ነው እንዴ? እየሰማችሁ ነገር ሰሞኑን የሞቱም አሉ። አትሞቱ። ለምን ትሞታላችሁ? እሱ አልፈለግም ካለ እሱ የመጨረሻ ሰው አይደለ? አቤት በሀገር እኮ ሞቷል። ያንቺ ካይደለ ይሄዳል። ያንቺ ከሆነ እግዚአብሔር አዘጋጅቶ ይሰጣል። አሜን አሜን በሉ። እግዚአብሔር አዘጋጅቶ ይሰጣል። እኔ ሌላ ቦታም ነገር ያለው ወደ ትዳር አሁን ካለች ባለቤቴ ጋር አብረን ከመኖራችን በፊት በትንሹ አልቆጠርኩም 10 ይሆናል የጠየቃቸው ሴቶች 10። እንደውም አንዳንዱ በእንትን ብዙ ባለማሰብ አልቆጠርኩም እንጂ ወደ 12 ሁሉ ልደርስ ይችላል። እና ጠይቃለሁ በግልጽ። ምክንያቱም አንዳንዱ መጥቶ በኢየሱስ ወንጌላዊ ያረዳነው ኮይክ ብሎ ይሄዳል። ቻው
ከሷ ጋር ያለው ነገር ስቆም ሌላ ቀጥላል። እሺ እንዴት ነው እንደዚህ ብንሞክር ብንቀጥል ምናምን እላለሁ እነግራለሁ። እኔ ደግሞ በጣም ግልጽ ነኝ። ትዳር ላይ ወገኖች ሰዎች ስትጠይቁ የሌለ ነገር አታውሩ። የሌለ ነገር ቤት አለኝ ግራውንድ ፕላስ 1 ምናምን አትበሉ። የሰው ሞተር ይዛችሁ መታችሁ ሰሞኑን ነው የገዛሁት አትበሉ። በእግራችሁ ነው ሞተር ከሌላችሁ። እኔ ስጠይቅ ለምጠይቃቸው ሴቶች በግልጽ ደሞዜ 420 ከዛ ውጪ አሁን ያለሁት በአባቴ ግቢ ከዛ ውጪ ለኔ አለኝ ብዬ ያስኩት ሀብት ንብረቴ ምንድነው ካልሽ መት ውስጥ 200 ምደርስ መጽሐፍ አለ። ስለዚህ በ420 ማግባት የምትፈልጊ ከሆነ ብዬ ጠይቃለሁ። አንዳንዶች በኢየሱስ ስም ብሎ ይላል። እና ጋሽ አብሩ ያውቃል። የአቡነ ባለቤት በጣም ሩቅ አገር ከዚህ ወደ 600 ኪሎ ሜትር ርቃ ነው ያለችው። በሆነ ስልጠና ተገናኘንና ነገር ባይዘው እያለ አልጠይቅም። ስቆረጥ ጠይቃለሁ። ይቆረጣል አይደል? እንደው መጠየቁን ቀጥላለሁ። እና የአቡኗን ጠየቅኳትና ነገርኳት ያለኝን ነገር በሙሉ። አንዴ ከእህቷን ጋር መታ እሷ ደግሞ በጣም ብዙ ነች። ቤቴንም መታ አየችና ቤቴ ቁስቁል ያለች ነች። ከመርካቶ የተገዙ ባለቀለም ወንበሮች የምናገሩ ወንበሮቹ ሰው ሲቀመጥ ያወራሉ። ምንም ማውራት አያስፈልግም። እነሰላም እና እንደዚህ ነገርኳት። እንደዚህ ነኝ እኔ ከዚህ ጋር ታገቢኛለሽ ወይ ብዬ ስጠይቃት እኔ ማጋው አንተን ነው እንጂ ያንተን ቁሳቁስ አይደለም። እቺ አግብታኛለች። እና በጣም የገረመኝ ማገባው አንተን ነው እንጂ ያንተን ቁሳቁስ ከተጋባን በኋላ ሁሉም ይመጣል። እግዚአብሔር ዛሬ ቤትም ሰጥቶናል፣ ንብረትም ሰጥቶናል፣ ሁሉ ነገር አለ። ምንም የጎደለ ነገር በባዶ ነው የጀመርነው። በ200 መጽሐፍን በልተን እንኖራለን ነው ያለችው። ይሄ መጽሐፍን በልተን እንኖራለን። መጽሐፉ አኑሮናል። አሜን። ነገር ውጪ የሆነው ነገር ሙሉ ከሆነ የመንፈሳዊ ነገር ጉዳይ ምንም ደንታ የለም። ነገር ግን ትዳር ይዘን ገሃነም መግባት የለብንም። ትዳር ይዘን ሲኦል መግባት የለብንም። ትዳር ይዘን በሰይጣን እጅ መግባት የለብንም። ማሰብ አለብን። መንፈሳዊ ነገር ትልቅ ቦታ ሊሰጠው ይገባል። ከዚህ በፊት ባገለገልኳቸው አንድ ቤተክርስቲያን ውስጥ አንዱ ከኦንሊ ጂሰስ ነው የመጣው። ሰውየው ጌታን ተቀበለ። ደስ ብሎን ንስሐ ትምህርት አስተምረን ከ6 ወር በኋላ አጠመቅን። ካጠመቅን በኋላ የጋብቻ ጥያቄ ይዞ መጣ ወደ ቤተክርስቲያን። ስለዚህ ተጠምቋል፣ ትምህርት ተምሯል። ከዛ በኋላ የጋብቻ ጥያቄውን ተቀበለን ጋብቻ ትምህርት አስተምረን ሰርጋቸውን ፈጸመን። ንገርማችሁ ከሰርጋቸው ማግስት በሚቀጥለው እሑድ ነው የሄደው። ቀጥሎ አልመጣም። እኛ ጋር እስከ ዛሬ ድረስ እንደወጣ ቀረ። አንዳንዱ ቢያንስ እዚህ ቤት ጤናማ ልጆች ስላሉ ይሄን ፈልጎ ይመጣል። ልናይ ያስፈልጋል፣ ልንፈትሽ ያስፈልጋል። ልጅቱ ጠንካራ ስለሆነች ብቻ ነው እስካሁን ድረስ በጌታ ቤት ያለችው። አስቡ፣ ትዳር ከመሰረተ በማግስቱ ጥሎ የሄደ ሰውዬ ከኔ ጋር ካልቀጠልሽ ትጠፊያለሽ ወይ እንፋታለን ብል ምንድን ነው የምታደርገው? ከጌታ ቤት ሁሉ እኮ ልትወጣ ትችላለህ። ባለፈው ተጋብታስ በዛመን ተፋታሽ ብል ምንድን ነው ሰው ማለት? በዚህ አጋጣሚ እኮ ያላሰበችውን እምነት ይዛ ልትቀጥል ሁሉ ትችላለች። ስለዚህ በመንፈሳዊ ነገር ላይ ትኩረት ልናደርግ ያስፈልጋል። ስለዚህ ሲቶስ ጎዳ አማኒት ወዲያው እቺ ዲያሳ ሲራናው ኮሽስ ነው እንዴ ቢዮ ሳራይ ሲ ዲያ በሰረው ኮሽስ ይሄ ያስፈልጋል። ሌላ ምንድነው? መስማማት ያስፈልጋል። ከጋብቻ በፊት ወደ ጋብቻ ከመሄድ ሁለቱ የሚገናኙ ሰዎች መስማማት ያስፈልጋል። ምክንያቱም አንድ ላይ የሚኖሩ ሰዎች ናቸው። ሳይስማሙ ሳይግባቡ ወደ ትዳር መጥተው እንዴት መኖር ይቻላል? በህይወት ዘመናቸው ችግር ውስጥ እንዳይኖሩ በጊዜ ማሰብ እንደሚያስፈልግ ከዚህ ክፍል ላይ በጥቂቱ ማየት እንችላለን። ስለዚህ አዳምና ሔዋን ልጅ ሆነው አይደለም የተገናኙ። መጽሐፍ ቅዱስ ጥናቶችን በምናደርግበት ጊዜ ማቹር የሆኑ ሰዎችን ነው እግዚአብሔር ያገናኘው። ለእያንዳንዱ እንስሳ ስም የሚጠራ ሰው ቀላል ሰው ነው። በጣም ማቹር የሆነ በወጣትነት እድሜ ያለ ሰው ነው ማለት ነው። ስለዚህ አዳምን ሲያዘጋጅ ማቹር በሆነ ለብል እንደሆነ ሁሉ በትዳር ውስጥ የእድሜ ጉዳይ ትልቅ ቦታ ሊሰጠው ይገባል። አስተውል፣ እግዚአብሔር የመጀመሪያ ተጋቢ የሆኑትን አዳምንና ሔዋንን ወደ ትዳር ያመጣቸው ምንም በሌለበት ቦታ አይደለም። አንዳንድ ጊዜ
በቃ እግዚአብሔር ምን ባይኖ ያኖርናል የሚል እሳቤ ያለ አትፈትኑ። እግዚአብሔር አዳም እና ሔዋን ወደ ትዳር ሲመጡ ምንም በሌለበት አይደለም እግዚአብሔር ያመጣው። እንደው በአምስቱ ቀን ሁሉን ነገር ከጨረሰ በኋላ ሁሉ ባለበት ነው ያመጣው። እግዚአብሔር በባዶ አይደለም ያመጣው። ስለዚህ እግዚአብሔር ማግባት ፈልጋለሁ የሚያስፈልገኝን ነገር ስጠኝ ማለት እግዚአብሔር ይሰጣል። አሜን። እሱ ባለጠጋ አምላክ ነው። እድሜ ደርሷል የሚያስፈልገኝን ስጠኝ ስትሉ መስጠት የሚችል አምላክ ስለሆነ በዚህ ልክ ልንረዳ ያስፈልጋል። አሜን። ሁለተኛው ይሄ ነው። ወደ ሁለተኛው ሐሳብ ስንመጣ ወደ ጋብቻ ከመግባት በፊት አንዱ በሌላው የሌለውን ነገር ለመቀበል መዘጋጀት ያስፈልጋል። በትዳር ዓለም ውስጥ የምትኖሩ የኖራችሁ ሰዎች ታውቃላችሁ። በትዳር ውስጥ ሙሉ የሆነ ባል ጠብቂ፣ ሙሉ የሆነች ሚስት ጠብቁ። እያንዳንዱ ሰው ምን አለው? የራሱ ጎዶሎ ጎን አለው፣ ደካማ ጎን አለው። በብዙ ቦታ ላይ ለትዳር አደጋ ከሚፈጥሩ ነገሮች አንዱ ምንድነው? ሚስቶች ሙሉ የሆነ ባል ይፈልጋሉ። በሁሉ ነገር ሙሉ የሆነ ባል፣ ባሎች በሁሉ ነገር ሙሉ የሆነች ሚስት ይፈልጋሉ። ስለዚህ ይሄን አጠብቁ። የለም አንድ ጊዜ ለመጋቢው እንዲህ ይላሉ፣ ፓስተርዬ አቤት፣ እኔ እንዲህ አይነት ሚስት እፈልጋለሁ። ምን አይነት? ቁመቷ ረጅም፣ መልኳ ቀይ፣ ጸጉሯ ወደ ታች የወረደ፣ ባህሪዋ ሸጋ የሆነ። እሱ የምነግረው መጋቢ ለራሱም ያላገባ ነው። ወፈር ያለች በቃ ደስ ምትል ድንቡሽቡሽ የሆነች ልጅ ፈልጋለሁ ስለ መጋቢ እሷን ማገኝ እኔ ነኝ ራሱ ማገኝ። ስለዚህ አለች እንደሷ ሙሉ የሆነች ይላል። ሙሉ የሆነች የለችም። ወገኖች በደንብ ብዙ አንዳንድ ጊዜ የምናየው እይታ ትዳራችን ላይ ቶሎ ወደምንገባው ስፍራ እንዳንደርስ ሁሉ ተጽዕኖ ያሳድርብናል። አንድ ጊዜ አንድ የቤተክርስቲያን ወንጌላዊ ሳያገባ አስቸገረንና ጠራውትና አልኩ፣ ቁጭ ካለ ለምንድን ነው የማታገባው? እኔ የምፈልጋትን ሴት እስካሁን አላገኘሁም ማለት። ምን አይነት ሴት ነው እስቲ የምትፈልገው ንገረኝ ያለ ስነግር እሱ የምነግረው የእሱ ተቃራኒ ናቸው። እሱ ጥቁር ነው ቀይ ይፈልጋሉ ይላል። ገብቷችኋል አይደል? የእሱን ተቃራኒ ብቻ ደረደረና ወንድሜ አሁን የጠየካት አንተ ያልካት ልጅ እሷም እኮ የምትፈልገው ያንተ ያለቱን ሳይሆን አንተ የጠየቀውን ተቃራኒ ነው እሷ የምትፈልገው። ስለዚህ ወረድ በላሉ ትንሽ ከመስፈርቶቹ ውረድ እና ጌታ ይባርከው ከመስፈርቱ ወርዶ ወዲያው አገባ። አንዳንድ ጊዜ የሌለ መስፈርት ሁበ አይ ብክ ባይና ቤታኔ ሁበ ሀጋው አኪዶ መጫሽ ቆይሳ ሁበ ጋው አኪዶ ረደይ ሁበ ና ቆይ ይርዳር ሁለኝና ሁበ ጉርናሽን ከናጎት የሶኪጂ። ስለዚህ በባህል ውስጥ የሌለውን ነገር ምስት ምን ማድረግ አለባት? ማምራት አለባት። ደካማ ጎኑን ማወቅ አለባት። በምስቱ ውስጥ የሌለ ደካማ ነገርን ባል ደግሞ ምን ማድረግ አለበት? ማወቅ አለበት። አብራችሁ ሁሉ ትኖሩ አንዴም ተገናኝታችኋል። ስለዚህ አዳምና ሔዋን በሚኖሩበት ጊዜ ይህንን ማሟላት አለባችሁ። ከጎኑ የተወሰደ ነገር አለ አይደል? አይደል? አሳያዘ ከዲ የከቲበኔ ሙሉ ነው ማጋ ነው ያለው ንግስቲቱ ጋር ነው ያለው። ስለዚህ ሙሉ የምትሆኑት ሁለታችሁ አንድ ላይ ስትሆኑ። ስለዚህ የጎደለ ነገርን አንዱ የሌላውን በማሟላት መኖርን ማሰብ ያስፈልጋል። ጌታ ይርዳል። ስለዚህ አንዳንድ ጊዜ የምንሸወጥ ሙሉ የሆነ ባል እንጠብቃለን። በቃ ኩመታ ባዲዮ ኬታዋ ደመከታ ይገባው ያኔ ፓጫራጋት ይክዲ አረዳ ከነ ጉድለቱ ተቀበለን ልንኖር ያስፈልጋል። ይሄ ኖርማል አድርገን ልንቀበል ያስፈልጋል። ሁለተኛው ሐሳብ ይሄ ነው ከዚህ ክፍል ያየው። ሶስተኛ ወደ ጋብቻ በጋብቻ ውስጥ የሚከሰቱ አዳዲስና ያልተለመዱ ለውጦችን ለማስተናገድ ራስን ማዘጋጀት ያስፈልጋል። ወደ ትዳር ውስጥ ስትገቡ በተለይ በደንብ ስሙ። ገና ልትገቡ ያላችሁ በደንብ ስሙ። ትዳር ውስጥ ስትገቡ ወደ ትዳር ውስጥ ከመግባት በፊት ያሉ ነገሮች አብዛኛዎቹ ነገሮች ይለውጣሉ። ለአዳዲስ ለውጦች ራስን ማዘጋጀት ያስፈልጋል። ቡታባይ ከሰተቶ ፋይቶንባን ጋሼ ጋሩዝ ነው ጋሼ ጋር ወይ ሙዘመን እንደ ጋሼ ሶይሶ ሎግ ደቆና ባንታሶ እንዴ ባንታናታ ሶን ወደቆና አቀዳ ሃያጋ ከተሽ ወዴት ነው የምትመጣው? ሰው አባቱንና እናቱን ይተዋል ስል ምን ማለት ነው? ቅድሚያ ለማን ነው? ለባል ይሰጣል፣ ለትዳሩ ለቤቱ ይሰጣል። ስለዚህ ወገኖቼ ይሄን ለመልመድ መዘጋጀት ያስፈልጋል። ትዳርን በራስ መምራትን
ትዳርን ራሳችሁ ለመምራት መዘጋጀት ያስፈልጋል። መተውን መለማመድ መቻል አለብን። ስለዚህ በእያንዳንዱ ነገር ቤተሰብን የሚያስጨንቁ ሰዎች አሉ። እኔ አንድ ቦታ ላይ እንዲህ ብዬ አገልግያለሁ። ሀጭበ እንደሱ ከታዋል ኦይቲያናት ዲኮ አዩቲ ገዴታ ዝንዲ አዝዲያ ቱኬሳ ጀራውካ ወዘኔው በሽቴ ከታ መጫ ማትጎበር ዋና ገነው መጫ ታናጠቁ በሶ መጆ ከ እና እውነት አንደኛዋ እና ተጠቅማ ነገር ይመጣችና ልክ ልኳን አደረስኳል። እንተመጣ ቡና ተጭቼ ማለት ነው። ጌታ ነው ያመጣልኝ። ተኛውና ቡና ይሄን ሳሎኑን ወልዊ በረንዳውንም አታይም እንደ ማለት ጀመርኩ። ከዛ በሁለተኛው ቀን የለችም ራሱ ኢዲያ በግድ ቆይ ነው ባንቶ ባኖ ደሱ አናኑ እዛ አንዱ አዲያለ በጌታ በኢየሱስ እናቴ ቆይ በቤቴ ማልሰራውን አሰራችኛል እና ከመጡ አሰሯቸው ድብን አርጋለሁ ልጃችሁ አይደሉም ያገባች እንጂ ልጃችሁ እኮ ድብን አርጋችሁ አሰሩ ሰርታ ማታውቁ ነገር ሁሉ አሰሩ ነይ እግሬ ነገር ይበል ተናበዳ ብዙ ወደስ ገዴ የሚያጨቆበር አዋጋ ከመጪ ጋር ጎበር ዋለ መንገታካል አባውባ ነው ሴቶች ለትኩረት አድርገን እንዳትል ብዙ ጊዜ በመሄድ የሚያስቸግሩት እነሱ ናቸው። ስለዚህ አትይ ሰምታችኋል። እውነት በመጣችሁበት ተረጋግታችሁ መኖር ይሁን። አሜን ይባላል። በኢየሱስ ስም መኖር ይሁን። እንግዲህ ከሞረ ተሰውየት የለቁ አሜን። ብዙ ቻሌንጆች ስላሉ ሲሳሳይ ሞተር ለማን እንዲወጣ አሁን ማጥኛ ደረሰው ጋር ሞተር 40 ይፈው አሁን ደታን ነው ወስታሱ ያለውን ነገር እንኳን አይደለም ነው የሆነ ነገሮች ነው ሞተር ግን አሁን ላይ ተጋባታ ሐራዝ ነው አባትንና እናትን ስለዚህ አንድን ተታችሁ መታችሁና ወላጆችም ልጆቻችሁን እውነቴን እላለሁ ታገሱ። ቻይ ትዳር እንደዚህ የሆነ ነው መስመር ቢይዘው ፓስተር ዮሐንስ ይላል ትዳርና ጫማ ውሎ እያደረ ይመቻል ይላል። ጫማ እንደተገዛ እግር ይበላል አይደል? ግን እያደረጋችሁ ስትሄዱ ምን ይሆነ ይላል። ትዳርና ጫማ እንደዛ ቀስ እያለ ይመቻል። ስለዚህ ይሄንን መልመድ ያስፈልጋል። በትዳር ውስጥ አዳዲስ የሆኑ ነገሮች ይፈጠራሉ። በእጮኝነት ያሉ ነገሮች ሁሉ ወደ ትዳር ከገባችሁ በኋላ ይቀጥላሉ። በስመ አብ አንቺ መምጣቱም ከመጣሽ እኔ በአይስክሬም ነው ማኖሮ ያለው ባል ያኖራል። እንደዛ አያወሩም። በማግስቱ እናቴ ቁርስ አልሰራሽም እንደዚህ ነው የምን አይስክሬም ነው እንደዛ ነገር ድስቶች አሉ ቢገስ ታይም ተቆያ ምናምን እዛ ጋር አለ ስቶቡም እንኳን አላየሽም ቢገስ። ስለዚህ አሁን ትናጋ እየከፈለ እንደመገበው አይሆንም። መስራትን ካሁኑ መልመድ ያስፈልጋል። አሜን። እናቶች ልጆቻቸውን መስራትን አለማምዱ። ቤት ውስጥ ይስሩ ልጆች። አሁን በጣም ተነገ ትምህርት ያንካንቸ ባለ ማለት ነው። ትምህርት ካንቸ ቢሆን አያገቡ እናቶች አያገቡ ለሴት ነው ያገባሉ። እኔ እዚህ ይሁን ሌላ ቦታ ነገር ያለው አንዴት አገባችና እኛ ወንዶች ጌታ አይመስልም ብዙ አለች ዶሮ ከተረዳ እናት ከዚህ በኩልም ከዚህ ቆጠረ እና ልጁ እንዳገባ ዶሮ ቆርጦ ትቶይ እንዴት አርጎ ቁጭ ብሎ ዶሮ ምን እንደምትደረጋቀው ያ 5 ብር ካርድ ሞንት ማዬ አቤት አርሎ እኮ ሄደ ምን ላርገው ያንዳንዱ ነገር መስቴት እየነገረች ለምን አስተምሩ ልጆቻቸው ቤት እንደዘሩ አሉ። ወጣቶች ቤት ውስጥ መስራትን ተለማመዱ። ጥሩ ወጥ መስራትን ተለማመዱ። ዶሮ መስራትን ተለማመዱ። አንዳንዱ እኮ እንጀራ እንዴት እንደሚጋገር ማያውቁ ወጣት ሴቶች አሉ። ጌታ ይፈወሳቸው። እውነቴን ነው። በእውነት ልክ አይደለም እንዴ መብላት ብቻ እኮ አይደለም እንዴት እንደምጋገር ማወቅ አለባቸው። ዳቦ ሲደፋ ማያውቁ አሉ። ቤት አባትና ችግራቸው ያይደለ ማለት ነው። ስለዚህ ወገኖቼ እናትና አባትን መተው አለና ካሁኑ ተዘጋጅ። አንድ ቀን በጣም የምትወጂያትን እናትሽን ትተያለሽ፣ በጣም የምትወደውን አባትህን ትተዋል። ይሄን ማወቅ ያስፈልጋል። ሌላው ምንድነው በዚህ ክፍል ማወቅ ያለብን አንዱ በሌላው መጣበቅ አለ። ምንድነው ብለው ሰው አባቱንና እናቱን ይተዋል፣ በሚስቱ ምን ይሆናል? ይጣበቃል። ይሄ እንግሊዘኛው ክሊቪንግ ይላል። ክሊቪንግ ማለት ብረት ከብረት ጋር ሲበየድ ያለ አይነት አንድነት ነው የሚያሳየው።
የባልና የሚስት አንድነት እንጨት ከእንጨት ጋር እንደምጣበቅ የማይላቀቀው ሁሉ የማይላቀቅ አንድነት ስለሆነ ለዛ መዘጋጀት ያስፈልጋል። እናንተ እኮ በቃ እሷ ልጅ እኮ አሁን ካገባች ቀን ጀምሮ ዞር ብላም አታየኝም፣ ዞር ብላችሁ አትዩ አላልኩም። ግን በዋናነት ትኩረታችሁ ከባላችሁ ጋር ነው መሆን፣ ከባል ጋር መጣበቅ፣ ከባል ጋር አንድ መሆን፣ የልብ የመንፈስ አንድነት ልኖረን ያስፈልጋል። እግዚአብሔር በዚህ ይባርካችሁ። አሜን። ባልን በመስማት ሚስትን በመስማት መንፈስ እግዚአብሔር ይባርካችሁ። አሜን አትሉ? ምሳሌ አበዛህ አትበሉኝ እንጂ አንድ ጊዜ አንድ በጣም ማይግባቡ ባልና ሚስት አብሮ ጉዞ ይጀምራሉ አሉ። እና ሚስት ሁሉ ጊዜ የባል ተቃራኒ ነች። እና የሆነ ቦታ ላይ ሲደርስ ከአፉ ሳያውቅ በድልድይ እንለፍ አለ። ምን የምትል ይመስላችሁ? በፍጹም አባቶቻችንን በድልድይ አላለፉም፣ በወንዙ ነው የምንሄደው አለ። ዛ ተከራከሩ። እምቢስን እሺ አንቺ በወንዙ ሂጂ፣ እኔ ድልድይ እያለ በወንዙ ምንም የሚያስገደኝ ነገር የለም፣ እኔ በድልድይ አልፋለሁ፣ አንቺ በወንዙ ይለፊ ብሎ እያለፉ እያለ ወንዝ ገብታ ስትሻገር ውሃው ጥርግ አድርጓት ይዞ ጮኸ። ከዛ በኋላ ሚስቴን ውሃ ወሰደብኝ ጮኸ። ህዝብ ደረሰ። የቱ ጋር ነው የገባችሁ? እዚህ ጋር ነው የገባችሁ። በሉ ሰዎች ከዚህ ወደ ታች ፈልጉ ስል ኧረ ወደ ታች አትፈልጉ ወደ ላይ ፈልጉ አለ። ገብቷችኋል? እሷ ምንድን ነች? ተቃራኒ ነች። እሷ በውሃ ውስጥ ወደ ታች አትሄድም፣ ወደ ላይ ፈልጓት። እሷ አንድ ልብ እንሁን። አሜን አሜን። አንዳንዴ እኮ ቤታችሁ ላይ ሰዎች ማወያየት የማይፈልጉት መቼም ስለማትስማሙ አንዳንዴ አያናግሩ። እኔ አወያያት የሚሉ ብዙ ሰዎች አሉ። ለምን? ተቃራኒ። ስለዚህ አንድ ልብ አንድ መንፈስ። ሚልክያስ ምዕራፍ 2 ላይ ምንድነው ማለት? እግዚአብሔር አንድ መንፈስን ጠብቆልን የለምን ይላል። ስንት መንፈስ ሰጥቶናል? አንድ መንፈስ ሰጥቶናል። በባልና በሚስት መካከል የአንድ ልብ አንድ መንፈስ ሊኖራቸው ይገባል። ምክንያቱም ሁለቱም ስንት ናቸው ደግሞ ይላል? አንድ ሥጋ ይላል። ይሄ ደግሞ በትዳር ውስጥ ካለ ከጾታዊ ግንኙነት ጋር በተያያዘ ጤናማ የሆነ ጾታዊ ግንኙነት ጭምር እንድኖር ስለሚያስፈልግ ነው። ይሄ ሁለቱ አንድ ሥጋ ይሆናሉ ብለው ሞር ከዛ ጋር የተያያዘ ነው፣ ከጾታዊ ግንኙነት ጋር የተያያዘ። ይሄ ደግሞ ብዙ ትዳርን ችግር እየፈጠረ ያለ ጉዳይ ስለሆነ በትዳር ውስጥ መጽሐፍ ቅዱስን እግዚአብሔርን የፈቀደው አንዳንድ ሰዎች መጽሐፍ ቅዱስን በደንብ ስላላነቡ ይመስለኛል ነገራ የሆነ ዋጋ ቆበሰስ ይያል ጾታዊ ግንኙነት ነገራ የሆነ ዋጋ ምዕራፍ
ትዳር ይደጋላል እንዲቆይ ነው። ስለዚህ በእግዚአብሔር ቃል አበረታታቸው መተሳሰብ ይኑር። አሜን ነው። የመጨረሻውን ሐሳብ ተናግሬ ልጨርስ። አራተኛው በትዳር ውስጥ ጠላት እንዳይገባ መጠንቀቅ እንዳለብን እዚህ መጀመሪያው ትዳራችሁ ውስጥ ጠላት እንዳይገባ ሁለታችሁም ሁሉ ጊዜ በአንድ ልብና በአንድ መንፈስ በመኖር ልትጠነቀቁ ያስፈልጋል። በአዳምና በሔዋን ውስጥ ችግር የተፈጠረው መቼ ነው ካላችሁ ምዕራፍ 2 ላይ የነበረው ፕሪንሲፕል ሙሉ በሙሉ ሳይተገብሩ ቀርተው ምዕራፍ 3 ላይ ክፍተቶች ሲፈጠሩ እንመለከታለን። ሰይጣን በአዳምና በሔዋን ትዳር የገባው መቼ ነው ካላችሁ እና አይና ጠለት ልጅው ሳይንገረው አይደል በደንብ አድርጋችሁ ስሙ። በትዳር ውስጥ በየትኛውም አይነት ሁኔታ ትንሽ ክፍተት ከሰጣችሁ ለሰይጣን የመግቢያ በር እየከፈታችሁ አዳም በሌለበት ነው ሰይጣን መጥቶ ማንን ያገኘው? ሔዋን። በእውኑ ከዚህ ዛፍ ሁሉ ብሉ ብሏችኋል ብሎ ስትጠየቅ ሔዋንም አለ ከታወይ ያጋር ዞለታ ብላለች አላለችም። ሰይጣን ክፍተት ይጠቀማል። አሁን ደግሞ በዚህ ዘመን ሰይጣን ሔዋን ጋር በቀጥታ መምጣት ስላልቻለ
ቀጥሎ ወዳለው የቃል ኪዳን ስነ ስርዓት የምንገባ ይሆናል።